ሰላም አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ድና የተከበራችሁ ቤተሰቦች ደህና ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የአረቦቹን ኮፊ ወይም የውሃ ቱርኪ የሚሉትን ማለት ነው አሰራር አሳያችኋለሁ። ተከታተሉኝ። መጀመሪያ በሁሉን ጨስ እያረኩኝ ነው። አማናው ለኛ እያልኩኝ ነው። እና ደስ አይልም በአሁኑ ሲጨስ ማሻአላ ቶሎ ግሎግ ጊዜ ደስ ይላል። እና እንደምታዩት ኩፍ ብሎ መገንፈል የለበትም። የነሱ ጋዋ እንደኛ አያበስሉም ማለት ነው። አያንተከተኩትም። መጀመሪያ የምታረው የምትጨምሩትን የሚበቃችሁን ያክል እኔ በሚያንኪያ ነው ሰፈር የማረገው ማለት ነው። ውሃይቱን ለክቼ ነው ማረጋት እና ልክ ባረኳት ልክ በቃ 2 ፍንጃል ተሆነ ምሰር 2 ፍንጃል ውሃ ጨምራለሁ። ቡናውንም እንደዛው 2 ፍንጃል ጨምራለሁ ማለት ነው። እና አሰራሩን አብራችሁን ቆዩ ላሳያችሁ። እንደዚህ አዘገጃጅቼ ማድረስ ውሃ ግዴታ ነው። ቀዝቃዛ ውሃ ላይ ይደረጋል እና ጨስ ሲበልበት አሁን አሰራሩን አሳያችኋለሁ ማለት ነው። እኔ ብዙውን ጊዜ ሰራ ነበር በፊት እና እንትን አይልም ዋሽ ይሉታል ተላይ ኮረፋት አይሆንም ማለት ነው ነበረ እና አላቅም ነበር እንደዛ ኮረፋት እንዲሆን ማድረግ። አሁን ላይ ለካ የሆነ ጥበብ አለው። ቀዝቃዛ ውሃ ይደረጋል። ከዛ አይማሰልም። እኔ አማስለው ነበረ። በተለይ በሱካር የሚጠጡ አንዳንድ ሰዎች ሲያዙኝ ማለት ነው እንደዚህ ያማሰልኩኝ ነበረ እናፈላው ማለት ነው። እና ተገነፈለ ደግሞ ኮረፋቱ ይሄዳል። ኮረፋቱ ደግሞ እንደሄደ አይፈለግም። እንደምታዩት ነቅ ስትል ብቻ ያዘታች አውጥቶ ቅድት ነው የሚደረገው ማለት ነው። መፍራት የለበትም፣ መገንፈል የለበትም። ለምን ተላይ ኮረፋት እንዲሆን ማለት ነው። እንደምታዩት እንደዚህ ኮረፋት ይሆናል ማለት ነው። ታልገነፈለ እንደ አጋጣሚ ስራ ይዤ ተገነፈለብኝ እንኳን ኮረፋት አይሆንልኝም ማለት ነው። ከላይ ሴትዬ ደግሞ እንደዛ ነገር አትወድም፣ ትቆጣለች። በጣም ነው የምትቆጣው። ትነጫነጫለች ምናምን ነገር በቃ ባህሪዋ ሁላ ቄሬር ነው የሚለው ማለት ነው። ቀዝቃዛ ውሃ ታረጉና አንዳንዱ ሰው በወፍራሙ ስለሚወድ ያንን እንግዲህ ቡናውን መጥናችሁ ማድረግ ትችላላችሁ። ውሃው ግን ቀዝቃዛ ውሃ ጨምራችሁ መጀመሪያ ሳትጥዱ በፊት ማሰል ታረጉት። እኔ አላማስልም በነገራችን ላይ አረቄ ብቻ ውሃን ጨምሬ ጣድ ነው ማድረገው። አይማስልም። ምክንያቱም ካማሰልኩት ኮረፋት አይሆንልኝም ማለት ነው። እና አንዳንድ ሰዎች ያማስላሉ። አሁን ለምሳሌ ሴትዬ እኔ ስራ ይዤ እሷ ስትሰራ አንዳንዴ እያማሰለች ምናምን ነገር እና እዚህ ጋ 2 ፍንጃል ስለሆነ የሚሰራው 2 ማንኪያ ቡን አረኩኝ ማለት ነው። እና 2 ፍንጃል ደግሞ ውሃ ነው የምጨምረው ማለት ነው። እና 2 ጨመርኩኝ። 2 ፍንጃል አረቄ ጣልኩት። አላማሰልኩትም እንደነገርኳችሁ። እንደዚህ ነቅነቅ ሲል ተላይ ወይም ለመፍላት ወደ ላይ ኩፍ ሲል ያኔ ነው ማውጣት ያለብን ማለት ነው፣ ሳይገነፍል በፊት። ምክንያቱም ተገነፈለ ኮረፋት የለውም። እነሱ ደግሞ ከቡናው ይልቅ ኮረፋቱን ነው የሚፈልጉት ማለት ነው። እና እንደዚህ ቀደዋለሁ። ስቀዳው ኮረፋት አለው ማለት ነው። ኮረፋት ከሌለው ደግመሽ ስሪ ነው የምትለኝ። እኔዋ አትጠጣም አለ ኮረፋት። የምር ያበሳጫታል። ሱስ የያዛት ተኮረፋት ይመስለኛል።
በመሀል ጨስ ጨስ እያለኩኝ ነው በሆሬን። በነገራችን ላይ በሆር እወድ ነበረ። አሁን ላይ ግን ምንም አይነት ሽታ ነገር እየጠላብኝ ነው ማለት ነው። እንትን አላርጅክ አሳስያ ነው የሚሉት፣ አሳስያ ይዞኛል እና ምንም አይነት ጥሩ መጥፎም ሽታ አይወድም ማለት ነው። እና ይህን ይመስላል ውዶችዬ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉኝ። አመሰግናለሁ እስካሁን አብራችሁ ስለቆያችሁ። እስከ እኔ ከልብ ነው። መልካም ቀን። ወዳችኋለሁ።